የእስላማዊ እውቀታችሁን ቀጥሎ ባሉት ጥያቄዎች ይፈትኑ። በቁርአን ውስጥ ስንት ነብያቶች ተጠቅሰዋል? ትክክለኛው መልስ 25። ልጃቸውን መስዋዕት ሊያደርጉ የነበሩት ነብይ ማን ናቸው? ትክክለኛው መልስ ኢብራሂም አለይሂ ሰላም። በቢስሚላህ የመጀመሪያው ምዕራፍ የቱ ነው? ትክክለኛው መልስ ሱረቱ ተውባ። የቁርአን ሲሶ እኩል የሆነው ምዕራፍ የቱ ነው? ትክክለኛው መልስ ሱረቱል ኢኽላስ። اللهم صل وسلم على نبينا محمد። ለመጨረሻው ጥያቄ ዝግጁ ናችሁ? የጥያቄው መልስ ከታች ባለ አስተያየት መስጫ ክፍል ላይ ያስቀምጡ። የሁድሁድ ታሪክ የተወሳበት የቁርአን ምዕራፍ የቱ ነው? ሐላል ናይት